ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በትግራይ ፖለቲካ ውስጥ እጅግ አነጋጋሪ መረጃዎችን ይዘን ቀርበናል። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም በትግራይ የአስቸኳይ ጊዜ አዋጅ እንዲታወጅ ጠይቀዋል። በሌላ በኩል ዶክተር ደብረጽዮን ገብረ ሚካኤል ለአፍሪካ ህብረት ያስገቡት ደብዳቤ የሰላም ሂደቱን የት ያደርሰዋል? አቶ ጌታቸው ረዳ ከለቀቁ በኋላ በትግራይ ያለው ክፍተት ማንን እየጠቀመ ነው? ዝርዝር ትንታኔውን አብረን እናያለን። በሌላ በኩል የሶማሊያው ፕሬዝዳንት ሐሰን መሐመድ አንዳንድ የቀጠናው አገራት እስራኤል ለሶማሊላንድ የሰጠችውን እውቅና ጠባብና የአጭር ጊዜ ጥቅማቸውን ለማሳካት ሊያውሉት ይችላሉ ሲሉ ስጋታቸውን ገልጸዋል። ይህንንም በዝርዝር የምንመለከተው ይሆናል። አብራችሁን ቆዩ። ወደ መረጃችን ስናመራ ወይዘሮ ኬሪያ ከወጋሃታ ጋር ባደረጉት ቃለ ምልልስ የሰጡት አስተያየት በሁለት ምክንያት ትልቅ ትርጉም አለው። በትግራይ ስርዓት አልበኝነት አለ፣ ህዝቡ ለጦርነት እንዲገደድ እየተደረገ ነው በማለት ክልሉ ከቁጥጥር ውጭ መሆኑን ገልጸዋል። ይህ ጥሪ የፌዴራል መንግስቱ በክልሉ ጣልቃ እንዲገባ ህጋዊ መንገድ የሚጠርግ ነው። የትግራይ ተወላጆች ከፌዴራል መንግስት ጎን መቆም አለባቸው ማለታቸው በክልሉ ውስጥ ያለውን የፖለቲካ መከፋፈል ይበልጥ ያጎለዋል። ህወሓት ጦርነት እየፈለገ ነው ሲሉ በግልጽ ከሰዋል። አሁን ላይ በትግራይ ያለው ትልቁ ዲፕሎማሲያዊ እንቅስቃሴ በዶክተር ደብረጽዮን የሚመራው ህወሓት ለአፍሪካ ህብረት የላከው ደብዳቤ ነው። ፕሪቶሪያው ስምምነት ሙሉ በሙሉ አልተተገበረም የሚል ቅሬታ አቅርበዋል። በተለይም የኤርትራ ሰራዊት አለመውጣትና የተወሰዱ መሬቶች ምዕራብና ደቡብ ትግራይን ማለታቸው ነው አለመመለስ ስምምነቱን አደጋ ላይ ጥሎታል ይላሉ። ህብረቱ የሰላም ስምምነቱን ተፈጻሚነት ለመከታተል የላከው ቡድን ስራው እየተስተጓጎለ ነው። ደብረጽዮን ህብረቱ በፌዴራል መንግስቱ ላይ ጫና እንዲያደርግ ቢፈልጉም በድርጅት ውስጥ ያለው ክፍፍል የህብረቱን ድጋፍ አዳክሞታል። ዶክተር ደብረጽዮን ፓርቲያቸውን በምርጫ ቦርድ በኩል ህጋዊ ለማድረግና በአፍሪካ ህብረት ፊት ብቸኛ ተደራዳሪ ለመሆን እየታገሉ ነው። አቶ ጌታቸው ረዳ ከኃላፊነት ከተነሱ በኋላ በክልሉ ያለው ሁኔታ እንደሚከተለው ይተነተናል። የጌታቸው ረዳ ቡድንና የደብረጽዮን ቡድን እርስ በርስ መካሰሳቸው የክልሉን የጸጥታና የልማት ስራ ሽባ አድርጎታል። ኬሪያ እንዳሉት ህዝቡ አሁንም ለጦርነት እንዲዘጋጅ ግፊት እየተደረገበት ነው። በተለይም ተፈናቃዮች አለመመለሳቸውና የረሃብ አደጋው መቀጠሉ ህዝቡን ክፉኛ አስመርሯል ብለዋል። የፌዴራል መንግስቱ የደብረጽዮንን አዲስ አመራር ሙሉ በሙሉ አለመቀበሉ በትግራይ ውስጥ ሁለት መንግስት እንዳለ እንዲሰማ አድርጓል። የኬሪያ ኢብራሂም ንግግርና የደብረጽዮን ለአፍሪካ ህብረት የላኩት ደብዳቤ አንድ ነገር ያሳያል። በትግራይ የዲፕሎማሲው መንገድ እየጠበበ ነው። ወይዘሮ ኬሪያ እንዳሉት አስተላለፍ ካልተስተካከለ ክልሉ ዳግም ወደ ጦርነት አውድማነት ሊቀየር ይችላል ብለዋል። ደብረጽዮን ለአፍሪካ ህብረት የጻፉት ደብዳቤ ዝም ብሎ ቅሬታ ብቻ አይደለም፣ ይልቁንም ህጋዊ የዲፕሎማሲ እውቅና የመጠየቂያ መንገድ እንጂ። ጌታቸው ረዳ ከለቀቁ በኋላ ደብረጽዮን ለአፍሪካ ህብረት ደብዳቤ መጻፋቸው የትግራይ ትክክለኛ መሪ እኔ የመረጥኩት አዲሱ ማዕከላዊ ኮሚቴ ነው የሚል መልእክት ለዓለም አቀፉ ማህበረሰብ ለማስተላለፍ የታሰበ ነው። ፌዴራል መንግስቱ በህወሓት የውስጥ ጉዳይ ጣልቃ እንዳይገባ ደብረጽዮን ስምምነቱን እንደ ጋሻ የተጠቀሙበት ነው። እኛ ስምምነቱን አክብረናል፣ እናንተ ግን መሬታችንን አላስመለሳችሁም የሚል ክስ በማቅረብ የመደራደሪያ አቅማቸውን ለማጠናከር እየሞከሩ ነው። አሁን በትግራይ ውስጥ ያለው የታጠቀ ኃይል በማን ትዕዛዝ ስር ነው? በጊዜያዊ መስተዳደሩ ወይስ በፓርቲው የሚለው ግልጽ አይደለም። ይህ ደግሞ ለዘረፋ፣ ለግድያና ለጎጥ ግጭቶች በር ከፍቷል። ኬሪያ እንዳሉት ህዝቡ ለጦርነት ገንዘብ አውጣ ተብሎ እየተገደደ ከሆነ ይህ የሚያሳየው ክልሉ ወደ ሌላ ዙር ግጭት እየተዘጋጀ መሆኑን ነው። ይህም የአፍሪካ ህብረት በሰላም ስምምነቱ ላይ ያለውን እምነት ሊያጠፋው ይችላል። ወይዘሮ ኬሪያ የጥፋት ኃይሎችን መዋጋት አለብን ሲሉ ቀጥታ ስም ባይጠቅሱም በደብረጽዮን የሚመራውን ግትር ክንፍ ማለታቸው እንደሆነ ይገመታል። የፌዴራል መንግስቱ በትግራይ ውስጥ ያለውን ክፍፍል በዝምታ እየተከታተለ ነው። ይህ ዝምታ ግን የሚደግፈው ቡድን እስኪጠነክር የሚሰጥ ጊዜ ሊሆን ይችላል። ኬሪያ ደግሞ ያንን ጊዜ በመጠቀም የፌዴራል መንግስቱ በቀጥታ ጣልቃ እንዲገባ ጥሪ እያቀረቡ ነው። በመጨረሻም በትግራይ የሚታየው ይህ የፖለቲካ ትኩሳት ወደ ሰላማዊ ድርድር ካላመራ የአፍሪካ ህብረት ጣልቃ ገብነት ብቻውን ሊያድነው የማይችልበት ደረጃ ላይ ሊደርስ ይችላል። ወይዘሮ ኬሪያ እና ዶክተር ደብረጽዮን የያዙት መንገድ ተቃራኒ መሆን የትግራይን ህዝብ ዳግም ዋጋ እንዳያስከፍለው ስጋቱ የሁሉም ነው። ሰሞኑን በመቀሌ ከተማ እንግዲህ የተሰማው ተኩስ በህዝቡ ዘንድ ትልቅ ድንጋጤ ፈጥሯል። ይህ ተኩስ ዝም ተብሎ የተፈጠረ ሳይሆን በክልሉ ያለው የጸጥታ መዋቅር ማን ይቆጣጠረው በሚለው ሽኩቻ የመጣ ነው። ወይዘሮ ኬሪያ ስርዓት አልበኝነት አለ ያሉትን ሀሳብ የሚያጠናክር ክስተት ነው። የታጠቀው ኃይል በቡድን ተከፋፍሎ አንዳቸው ሌላውን ህገወጥ ብለው መፈረጃቸው ለከተማው ሰላም ትልቅ ስጋት ሆኗል። ጀነራል ታደሰ ወረደ የክልሉ የጸጥታ ኃላፊና ጊዜያዊ መስተዳደሩ ምክትል ፕሬዝዳንት አሁን ላይ የቆሙበት አቋም ለደብረጽዮን ቡድን ትልቅ ፈተና ነው። ጀነራል ታደሰ የሰላም ስምምነቱ ወይም ፕሪቶሪያ እንዳይፈርስና ሰራዊቱ የፖለቲካ ሽኩቻ ውስጥ ገብቶ ዳግም ወደ ጦርነት እንዳይገባ ከፍተኛ ጥረት እያደረጉ ነው። ዶክተር ደብረጽዮን ፓርቲውን ሙሉ በሙሉ ተቆጣጥረው አዲስ አመራር ቢመርጡም ጀነራል ታደሰ ግን ሰራዊቱ የፓርቲ ሳይሆን የህዝብ ነው የሚል አቋም በመያዝ ገለልተኛ ለመሆን እየሞከሩ ነው። የደብረጽዮን ቡድን ጄኔራሉ ለጊዜያዊ መስተዳደሩ ለአቶ ጌታቸው ረዳ ቡድን ያደላሉ የሚል ጥርጣሬ አላቸው። በሌላ በኩል ጄኔራል ታደሰ ወረደ በፓርቲ ውስጥ የሚደረገው ግምገማና ሹምሽር በሰራዊቱ አንድነት ላይ ችግር እንዳያመጣ ስጋታቸውን ገልጸዋል። አቶ ጌታቸው ረዳ በይፋ ኃላፊነታቸውን ቢለቁም እርሳቸው የሚደግፉ አመራሮችና ጄኔራል ታደሰ ወረደ አሁንም በመዋቅሩ ውስጥ ዶክተር ደብረጽዮንን
አሁንም በመዋቅር ውስጥ አሉ። ዶክተር ደብረጽዮንን ደግሞ እነዚህ ሰዎች በፓርቲው ስም ለመተካት የሚጥሩት ጥረት በመቀሌ ጎዳናዎች ላይ እስከ ተኩስ ልውውጥ የሚያደርስ ፍጥጫ ፈጥሯል። በመቀሌ የተሰማው ተኩስ አንድ መልእክት አለው። ትግራይ በአመራር ክፍተት ውስጥ እየታመሰች ነው። ጄኔራል ታደሰ ወረደ በሁለቱ ጎራዎች ማለትም በደብረጽዮንና በጌታቸው ረዳ ደጋፊዎች መካከል ያለውን ጦርነት ለማርገብ እየሞከሩ ቢሆንም ሁኔታዎች ግን ከቁጥጥር ውጭ እየሆኑ ይመስላል። ዶክተር ደብረጽዮን ለአፍሪካ ህብረት ደብዳቤ የጻፉትም ይህ የውስጥ ክፍፍል ሳይበታተናቸው እውቅና ለማግኘት ነው። ወይዘሮ ኬሪያም አስቸኳይ ጊዜ አዋጅ ሲሉ ምናልባትም ጄኔራል ታደሰ ወረደ ሰራዊቱን ይዘው ወደ አንደኛው ወገን እንዳያዘነብሉ ወይም ሰራዊቱ እንዳይበታተን ስጋት ስላላቸው ሊሆን ይችላል። ወደ ቀጣዩ መረጃችን ስናመራ የፕሬዝዳንት ሐሰን ሼክ መሐመድ መግለጫ ሶማሊያ በአሁኑ ወቅት ያለችበትን የዲፕሎማሲ ስጋት ቁልጭ አድርጎ ከማሳየቱ በላይ በመካከለኛው ምስራቅና በአፍሪካ ቀንድ መካከል ያለውን አዲስና ውስብስብ የጂኦፖለቲካ ሽኩቻ የሚያሳይ ነው። እስራኤል ለሶማሊላንድ እውቅና መስጠቷ ወይም ፍንጭ ማሳየቷ በቀጠናው ላይ ትልቅ ድንጋጤ ፈጥሯል። እስራኤል በቀይ ባህር አካባቢ ተጽዕኖዋን ለማሳረፍና ከአረብ ሀገራት ጋር ባላት ግንኙነት ላይ ተጨማሪ ካርድ ለመያዝ ሶማሊላንድን እንደ ስልታዊ አጋር ልታያት ትችላለች። ፕሬዝዳንት ሐሰን መሐመድ ይህንን ጀብደኝነት ብለው የጠሩት የሶማሊያን ሉዓላዊነት የሚጋፋና ለሌሎች ሀገራትም መጥፎ አርአያ የሚሆን ተግባር መሆኑን ለማሳየት ነው። ፕሬዝዳንቱ በስም መጥቀስ ባይፈልጉም የአጭር ጊዜ ጥቅማቸውን ለማሳካት ይጥራሉ ያላቸውን ሀገራት የሚከተሉት ሊሆኑ እንደሚችሉ ይገመታል። የመጀመሪያዋ ኢትዮጵያ ስትሆን ሶማሊያ ከኢትዮጵያ ጋር በባህር በር ስምምነት ምክንያት ውጥረት ውስጥ መሆኗ ይታወቃል። እስራኤል ለሶማሊላንድ እውቅና መስጠቷ ኢትዮጵያ ከሶማሊላንድ ጋር ያላትን ስምምነት ለማጽናት እንደ ተጨማሪ ዓለም አቀፍ ድጋፍ ልትጠቀምበት ትችላለች የሚል ስጋት በሞቃዲሾ በኩል አለ። በተለይም የተባበሩት አረብ ኤሚሬትስ በሶማሊላንድ በርበራ ወደብ ላይ ያላትን ኢንቨስትመንት ከእስራኤል አዲስ አቋም ጋር ተዳምሮ የሶማሊያን ማዕከላዊ መንግስት ብቸኛ ሊያደርገው ይችላል የሚል ስጋትም አለ። ፕሬዝዳንት ሐሰን መሐመድ የሶማሊያ የግዛት አንድነት ቀይ መስመር ነው ማለታቸው ለዓለም አቀፉ ማህበረሰብ የተላለፈ ጠንካራ መልእክት ነው። ሶማሊያ የግዛቷን አንድነት ለማስጠበቅ ወደ ወታደራዊ እርምጃ ወይም ወደ ከረረ ዲፕሎማሲያዊ ግጭት ልትገባ እንደምትችል ፍንጭ የሰጡበት ነው። እስራኤል በዚህ ጉዳይ ጣልቃ መግባቷ የአፍሪካ ቀንድን ወደ አረብ እስራኤል የፖለቲካ ፍጥጫ ውስጥ ሊከተው ይችላል የሚል ስጋትን ፈጥሯል። የፕሬዝዳንቱ መግለጫ ሶማሊያ በሁለት በኩል መከበቧን ያሳያል። በአንድ በኩል ከጎረቤት ሀገር ኢትዮጵያ ጋር ያለባት አለመግባባት፣ በሌላ በኩል ደግሞ እንደ እስራኤል ያሉ ሀያላን ሀገራት በሶማሊላንድ በኩል ጣልቃ መግባታቸው ሞቃዲሾን እጅግ አስፈርቷታል። ፕሬዝዳንቱ ሀገራትን በስም አለመጥቀሳቸው ለዲፕሎማሲያዊ ድርድር በር ለመክፈት ቢሆንም መልእክቱ ግን የእስራኤልን ጀብደኝነት ተከትላችሁ የሶማሊያን አንድነት የምትነኩ ከሆነ ዋጋ ትከፍላላችሁ የሚል ጠንካራ ማስጠንቀቂያ ነው። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ስም ባይጠቅሱም ንግግራቸው በቀጥታ ወደ ኢትዮጵያና የተባበሩት አረብ ኤሚሬትስ የሚያነጣጥር እንደሆነ ግልጽ ነው። ኢትዮጵያ ከሶማሊላንድ ጋር የተፈራረመችው የባህር በር ስምምነት በሶማሊያ መንግስት ዘንድ እንደ ወረራ ነው የሚታየው። እስራኤል ለሶማሊላንድ እውቅና ከሰጠች ኢትዮጵያ ስምምነቱን ተግባራዊ ለማድረግ የምታደርገው ጥረት ዓለም አቀፍ የህግና የፖለቲካ ድጋፍ እንዳገኘ ተደርጎም ይወሰዳል። ይህ ደግሞ ሶማሊያ ኢትዮጵያን በዓለም አቀፍ መድረክ ብቻዋን ለማስቀረት የምታደርገውን ዲፕሎማሲያዊ ጥረት ያከሽፍባታል። ሶማሊያ በተለምዶ ከአረብ ሊግ ሀገራት በተለይም ከግብጽ ጎን በመቆምም የባህር በር ስምምነቱን ስትቃወም ቆይታለች። እስራኤል ወደ ጉዳዩ መግባቷ የአረብ ሀገራትን አቋም ይከፍለዋል። እንደተባበሩት አረብ ኤሚሬትስ ያሉና ከእስራኤል ጋር የጠበቀ ግንኙነት ያላቸው ሀገራት ግን የሶማሊላንድን መገንጠል ወይም እውቅና ማግኘት በዝምታ ሊደግፉ ይችላሉ። ይህ በሶማሊያና በአንዳንድ የአረብ ሀገራት መካከል ያለውን ግንኙነት ያሻክረዋል። እስራኤል በሶማሊላንድ በኩል እግሯን ካስገባች በቀይ ባህር መውጫና በኤደን ባህረ ሰላጤ ላይ ከፍተኛ ቁጥጥር ታገኛለች። ይህ ለሶማሊያ ብቻ ሳይሆን እንደ ኤርትራና ጅቡቲ ላሉ ሀገራትም ስጋት ነው። ፕሬዝዳንት ሐሰን መሐመድ የቀጠናው መረጋጋት ለአደጋ ይጋለጣል ያሉበት ምክንያት እስራኤል እዚህ አካባቢ መምጣቷ የኢራንና የአረብ ሀገራትን ቁጣ ቀስቅሶ አካባቢውን የውክልና ጦርነት አውድማ ሊያደርገው ይችላል ከሚል ስጋት ነው። ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በትግራይም ሆነ በአፍሪካ ቀንድ እየታዩ ያሉ የፖለቲካ ለውጦች ወዴት ያመሩ ይሆን? የእናንተ አስተያየት ለእኛ እጅግ ወሳኝ ነው። ሀሳባችሁን በኮመንት መስጫው ላይ አጋሩን። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁና ለሌሎች ሼር ማድረጋችሁን አትርሱ። በቀጣይ አዳዲስ መረጃዎች እስክንገናኝ ድረስ ቸር ሰንብቱ።